አምስት ግቦች አሉት ይላሉ። ተርቢያ አምስት ግቦች። ተርቢያ ይባላል። በተርቢያ እናስተምራለን፣ በተርቢያ እናነጻለን። ምንድነው ተርቢያ? ምንድነው ግቦቹ? አንድ ሰው በተርቢያ አለፈ ማለት ምን አይነት ካራክተሮችን መላበስ አለበት? ግዴታ መላበስ አለበት እነዚህን ካራክተሮች። እነዚህ ሜንሊ አምስት ግቦች አሉት ይላሉ። ተርቢያ አምስት ግቦች። የመጀመሪያው ከነዚህ መካከል አንድ ሰው በተርቢያ አለፈ ከተባለ ወይም ጥሩ በሆነ ማስተማሪያ መንገድ አለፈ ከተባለ ፈጣሪውን የሚፈራ አላህን የሚፈራ መሆን መቻል አለበት። ረባኒ መሆን መቻል አለበት። ሲወድም ሲጠላም ሲሰራም ሲተውም ለአላህ ብሎ የሚተው የሚሰራ የሚወድ የሚጠላ መሆን መቻል አለበት ማለት ነው። ሁለተኛው ካራክተሩ ተርቢያ ዓሚል ሰራተኛን መውጣት ነው። ሰዎች ሁላ ሊቀመጡ ይችላሉ። አካባቢ ያሉ ሰዎች ሁላ ሊቀመጡ ይችላሉ። ነገር ግን የሚለፋ የሚተጋ መሆን መቻል አለበት። ሰራተኛ መሆን መቻል አለበት። ኦኬ፣ በጥሩ የተርቢያ ወይም የማስተማሪያ መንገድ ያለፈ ሰው። ከዛ ጀሪእ መሆን መቻል አለበት። ደፋር መሆን መቻል አለበት። አዳዲስ ሐሳቦችን ለማምጣት አዳዲስ ነገሮችን ለመሞከር ሐሳቡን ለመግለጽ ለመቃወም ሊሆን ይችላል። ያመነበትን አቋሙን ለማስተላለፍ ደፋር መሆን መቻል አለበት። እንደው ምን ይሉኝ ይሆን እንደው ምን አጣ ይሆን ምናምን የሚባሉ ነገሮች በጣም እንበዛም ቦታ አይሰጣቸው። ኦኬ፣ ካልኩሌትድ የሆነ ሪስክ ነው የሚወስደው። ነገር ግን ደፋር መሆን መቻል አለበት። ሌላኛው አራተኛው ደግሞ ሙፈኪር መሆን መቻል አለበት። አሰላሳይ፣ ማንም መጥቶ ሐሳብ የሚጭንበት ማንም መጥቶ ሐሳብ የሚጥልበት ምናምን አይደለም። የሚሄድበትን መንገድ እውነት ነው ወይስ እውነት አይደለም? ይሄ ነገር ለምን ሆነ? እንዴት ሆነ? ለምንድን ነው እዚህ የደረስነው? አካሄዳችን ትክክል ነው ወይ? እሴትና መርህ ብለን የያዝናቸው ነገሮች ትክክል ናቸው ወይ? እውነት ብሎ የያዛቸውን ነገሮች ሁልጊዜ ሪቫይዝ የሚያደርግ አሰላሳይ፣ ማንም ሐሳብ የሚጭንበት በቀላሉ ብሬን ወሽድ አእምሮ የማይታጠብ ማለት ነው። ይህ አይነት ካራክተር መሆን ይህ አይነት ባህሪ ደግሞ ያለው ሊሆን ይገባል። የመጨረሻው እና አምስተኛው እነዚህ ሁላ ነገሮች ተደምረው አምራች መሆን መቻል አለበት። ከኛ የሚጠበቀው መስራት ነው፣ ስኬት ከፈጣሪ ነው የሚለውን አባባል ለራሱ ስንፍና የሚጠቀም መሆን መቻል የለበትም። አምራች የሆነ ነገርን የሚያበረክት የሆነ ነገርን የሚሰጥ የሆነ ነገርን አድርጎ አበርክቶ የሚያልፍ መሆን መቻል አለበት። ኦኬ፣ ዝም ብሎ በቃ እየሰራ የሚመስለው ራሱን የሚሸውድ አይደለም። ለሀገሩ ከፍ ሲል ለኮሚኒቲው፣ ለማህበረሰቡ፣ ለአካባቢው፣ ለቤተሰቡ፣ ለራሱ የሆነ ነገር አበርክቶ የሚያልፉ መቻል አለበት። እነዚህ አምስት ካራክተሮች አንድ ሰው በጥሩ የትምህርት ወይም የተርቢያ መንገድ ሲያልፍ መገለጫው መሆን መቻል አለባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ።